ግን የረመዳንን ጾም በጣም ነው የምወደው እና ቤታችን ውስጥ ረመዳን ሲደርስ በቃ እንደ ድግስ ነው የምናሳልፈው እና ጾሙን እንጾማለን ከዛ ደግሞ በዓሉንም አብረን እናከብራለን እና የረመዳን ጾም ከመጣ በኋላ ሁሉንም 30ውንም የረመዳን ጾም እጾማለሁ እና ሁሉንም በእድሜ አቋርጬ አላቅም ገና ትንሽ ልጅ እያለሁ ነው አንተ አቅም አይችልም አንድ ቀን ጾም ምናምን እየተባልኩ ራሱ እጾም ነበር ለምንድነው የምጾመው በቃ አሁን ቶሎ መጾም የምችል ከሆነ ነገ እንደ አባቴ መሆን እችላለሁ የሚል እምነቱና ተስፋው ስለነበረኝ ማለት ነው 30 የረመዳን ጾም ከጾምኩኝ በኋላ ቅዳሜ ቀን ነበር የዋለው ቅዳሜ ቀን የረመዳን ፍቺ ሆነ ማለት ነው እና ሲሆን ሌሊት ላይ ተነሳው ጀለቢያዬን አደረኩኝ እና ጀለቢያዬን አጥልቄ ደግሞ ጃኬት ነገር ደርቤ ልወጣ ስል አባቴ ጠራኝና አትሄድም አለኝ አዲስ አበባ ስቴዲየም ወተን በዓሉ ሲሆን ሰላት እናደርጋለን ሁሉም የሚያውቀው ማለት ነው እና እኔ ጓጉቻለሁ ያንን ለማድረግ ያጠናሁበት በቃ የጓጓሁለት ከአካባቢዬ ላይ ካሉ ሙስሊም ወጣቶች ጋር በጠቅላላ ለመሄድ የተቀጣጠርንበት እዛ ለመገናኘት አብረን ለማሳለፍ የተቀጣጠርንበት በዓል ስለነበር እና ዝግጁ ነበርኩኝ አባቴ ግን ሌሊት 10 ሰዓት ላይ ስንነሳ አትሄድም አለኝ ከለከለኝ እና እናቴንም ጠይቃት በቃ እሱ ካለ እንግዲህ አትሄድም አለችኝ እና ምክንያታቸው ምን ነበር ቅዳሜ ቀን ስለዋለ ወደ ኮምፓሽን እንድገባ አባቴን ቃል በቃል አልሄድም አላልኩትም ግን ደግሞ ከአባቴ ቃል ውጪ ወጥቼ እሱ ያለውን ነገር ደግሞ ማድረግ አልፈልግም ወደ ክፍሌ ከገባው በኋላ ለአባቴ ላልኩኝ ለራሴ ኮምፓሽንም አልሄድም ደግሞ ሰላት ለመስገድም ስቴዲየም አልሄድም ብዬ ክፍሌ ውስጥ እንደገባው ክፍሌን ከውስጥ ዘጋሁት በጣም አዘንኩኝ በጣም እንዴት ሊያስቀረኝ ይችላል እንዴት ሊከለክለኝ ይችላል ብዬ በጣም ነው ያዘንኩት በዛ ሀዘን ውስጥ ይያለው የኛ የአባቴ ቤት ግራና ቀኙ የፕሮቴስታንት እምነት ተከታይ የለም እምንኖርበትም አካባቢ የሙስሊም ኤሪያ የሚባል ነው እና አብዛኞቹ ነዋሪዎች በጠቅላላ ጎረቤቶቻችን ሙስሊሞች ናቸው ይሰፈር ነበር ቤተል አካባቢ ነው የምንኖረው መዝሙር ሊከፍት የሚችል መዝሙር ሊያሰማን የሚችል የራቀ ነው ለኛም መዝሙር ግን ክፍሌ ውስጥ ስገባ እንደነገርኩ ሌሊት 10 ሰዓት ምናምን ሆኗል በዛ ሰዓት ነው የገባሁት ክፍሌ ውስጥ እና የክፍሌ አምፖል በጣም ትንሽ ብርሃን ያላት አምፖል ነች ኢቭን መስኮትም የለውም ደሞም ጨለማ ነው ግን ገብቼ እማዝን የነበረው እንዴት አባቴ ያስቀረኛል እንዴት ይከለክለኛል ለምን ያንን የአደባባዩን ሰላት ማድረግ ለኔ ክብር መስሎ ስለሚታየኝ ያምናፍቀው መጓጓው እምፈልገው ስለሆነ መከልከሌ ነበር በጣም ሲያዛዝነኝ የነበረው ነገር ግን ያ ሀዘኔን የቀየረ አንድ ዝማሬ መስማት ጀመርኩኝ እስከዛሬ ድረስ ከየት እንደተከፈተ እርግጠኛ አይደለሁም እንደነገርኩ ኤሪያችን ላይ እንደዛ አይነት መዝሙር ሊያሰማን የሚችል በዛ ሌሊት ማንም ሰው የለም ግን አንድ መዝሙር ሰማ ነበር የመጋቢ ተከስተ ጌትነት ያኔ በሸለቆ ደግሞም በተራራ ወየው ጠፋው ብዬ አምላኬን ስጣራ የሚል ዝማሬ አለና እሱም መዝሙር በጣም በስሱ ሰው በሹክሹክታ እንደሚናገር ጆሮዬ ውስጥ ይሰማኝ ነበር እና ሀዘኔ ለምን ቀረው የሚል ሀዘን ሳይሆን ያኔ በሸለቆ የሚል የመዝሙር የዜማ ሀዘን ሆነብኝ እና እማዝነው ከዛ በዛ መንፈስ ውስጥ ሆንኩኝ ማለት ነው እና ማልቀስ ጀመርኩኝ እንባዬ መፍሰስ ጀመረ ክፍሌ ውስጥ ካልጋዬ አንድ አባታችን ሶፋ ሲቀየር በየሁላችንም ክፍል የተበተነ ሶፋ ነበር አንድ ሶፋና አልጋ ነው ያለው እና ጀለቢያዬን እንዳጠለኩኝ ጃኬት እንዳደረኩበት ሶፋው ላይ ነበር የተቀመጥኩት እና ጆሮዬ አጠገብ በጣም በሹክሹክታ አይነት ነው መዝሙሩን የምሰማው እና መዝሙሩን ስሰማ ማልቀስ ጀመርኩኝ እንባዬ ይፈስ ጀመር እና ከራሴ ጋር ግን እታገል ነበር ኑረዲ ምን ሆነሃል
ምንድነው የሚያስለቅስ እና አቁም ብዬ ማቆም እፈልጋለሁ እና ማቆም ስፈልግ ማቆም አልችልም። እንባዬ ያለ ማቋረጥ ራሴን ሰውነቴን እስኪያረሰኝ ድረስ ይወርዳል እና ሐዘኔ ለቅሶዬ ለምን ቀረው ለምን አባቴን አልተከተልኩትም የሚል መሆኑን ረሳሁት። ሐዘኔ በጠቅላላ እምሰማው መዝሙር እምሰማው ዜማ ሆነ እና ወየው ጠፋው ብዬ አምላኬን ስጣራ ያለ ያንን ዜማ ሳደምጠው እኔም የጠፋው እኔም የተራብኩ አይነት መንፈስ ውስጥ ገባው። እንደ ጠፋው ተሰማኝ እና ማልቀስ ጀመርኩኝ። ከውስጤ ጋር ብታገልም አቁም ኑረዲን ምንድነው እንደዚህ የሚያስለቅስ ብዬ ለማስቆም ብታገልም ማቆም ግን አልችልም ነበር እና ረጅም ሰዓት አለቅሳለሁ። ማለቅሰው ወየው ጠፍቻለሁ የሚል ነው እና አምላክን የመናፈቅ ያለሁበት ሁኔታ በጣም ገደል እንደሆነ አዘቅት እንደሆነ አውጣኝ የሚል ከምሰማውን ነገር የመቀበል የመያዝ ጠፍቻለሁ ያለሁበት ጥሩ አይደለም እና አድነኝ የሚል ጩኸት ነው ውስጥ የሚጮህ ከራሴ ጋር እየታገልኩ ቢሆንም ከዛ ግን ቤቴ ውስጥ ሰው የቆመ ያክል ይሰማኝ ነበር እና ራሴን ምን እላለሁ ክፍሉን ቆልፌዋለሁ አይደል እላለሁ። የምተኛበትን ክፍል ቆልፌው ነው የገባሁት አይደል? አዎ ቆልፌዋለሁ እና ማን የገባው ማን ነው አጠገቤ ያለው ነበር እና ጀርባዬ ላይ የሆነ ሰው እንደቆመ ይሰማኝ ነበር እና ግን አይኖቼ በእንባ ረሰው ስለነበር መግለጥ እንኳን አልችልም ነበር እና አይኖቼን ስከፍታቸው ቤቴ በማላቀው ብርሃን ተሞልቷል። የማላቀው ብርሃን አሁን ይሄ ነው ብርሃኑ ብዬ መግለጽ አልችልም። ከሁሉ የሚደምቅ ብርሃን ቤቴ ውስጥ በርቷል እና ጀርባዬ ላይ አጠገቤ ላይ የቆመው ደግሞ ሊያውም ያኔ የኔ አይነት ጀለቢያ ነበር ትለኝ ነበረው እና ነጭ የለበሰ ነው አጠገቤ የቆመው። ከልብሱ የሚወጣ ብርሃን ነው እኔንም ቤቴን የሚወርሰው እና በጣም የሚያበራ ብርሃን ያለው ሰው ቆሟል። አንደበቴ መናገር አይችልም። ለቅሶ ማቆም አልችልም። ራሴን እንደ መቆጣጠር ማዘዝ ኑረዲን አሁን ይሄን አድርግ ኑረዲ አሁን ይሄን አታድርግ ብዬ እማዝበት ሁኔታ ውስጥ አይደለም ያለሁት። በዛ ብርሃን ውስጥ ራሴን መምራት አልችልም ነበር እና እያለቀስኩኝ ራሴን ሳላዘው አንደበቴ አንድ ቃል ያወራ ነበር። መጽሐፍ ቅዱስ ነክቼ አላውቅም ከዛ በፊት። አዎ እና እማልነካው እሆናለሁ ብዬ ስለማስብ ነው ስለምፈራው አልነካው። ኮምፓሽን ውስጥ እያሳለፍኩኝ ላለመሆን የሚታገል ሰው እየተማርኩ አድርግ የሚሉኝ ነገር እያደረግኩኝ ላለመሆን የምታገል አይነት ሰው ነኝ እና የዛን ቀን ግን አንደበቴ እኔ አይደለም ያዘዝኩት ውስጤ ፈንቅሎ አንድ ቃል ያወራ ነበር እና ማወራውን ቃል ቤተክርስቲያን ከመጣሁ በኋላ በእውነት ተነክቼ መጽሐፍ ቅዱስ አንስቼ የእግዚአብሔርን ቃል ማንበብ ከጀመርኩ በኋላ ዕብራውያን 13 ላይ የተጻፈ ቃል መሆኑን አግኝቼዋለሁ። ያኔ ግን ዕብራውያን 13 ላይ ያለ ቃል እንደሆነ አላውቅም። ግን አንደበቴ ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለም ያው ነው እያልኩኝ አወራ ነበር እና አንዴ ብቻ አይደለም ያለ ማቋረጥ ደጋግሜ ይህንን ቃል እናገረው ነበር እና አጠገቤ የቆመው ኢየሱስ ክርስቶስ እንደሆነ አወቅኩ እና ቤተክርስቲያን ውስጥ አሁን ጌታን የሚቀበሉ ሰዎችን ወደፊት ጠርተን እጆቻቸውን ለጌታ አስነስተን ጉልበቶቻቸውን አንበርክከን ጌታን እንደ ግል አዳኛቸው አድርገው እንዲቀበሉ እንመራቸዋለን እና ጌታን ይቀበላሉ። እኔ ግን ቤቴ ውስጥ የገባው ቤቴን በብርሃን የሞላው ኢየሱስን ፊት ለፊት ሳየው እንደ ሞተ ሰው የሆንኩኝ ራሴን ቃል የገባሁት ራሴን ማዘዝ እስከማልችል ድረስ እና ደጋግሜ ይህንን ቃል ከማለት ውጪ እንዲል ነበር ጌታዬ ነህ ከዚህ በኋላ ላንተ ነው የምሰግደው። እኔ ቤተሰቤ በካከል ብቻ አይደለም ሰላት ማድረግ የነበረው
አጎቶቼ ቤት ሲሄድ እንትን እላለሁ። ከአጎቶቼ ጋር እንደ ትልቅ ሰው ቀመጥና አጎቴ ልጆች ሰላት ይሰግዳሉ እላለሁ። መስገድ አለባቸው ብዬ ሀሳብ ሰጥቼ ኑ እንስገድ ብዬ ሰግጄ አሰግጄ ነበር የምወጣው። ለምን እንደ አባቴ ሀጃጅነትን ማስቀጠል፣ በመስጊድ አሰጋጅ መሆን፣ ያንን ክብር መስሎ የታየኝን ማድረግ ነበር ምኞቴ። የዛን ቀን ግን ጌታዬን ፊት ለፊት ሊያውም ጠባቧ ክፍሌ ውስጥ ሳገኘው እና እኔ ጋር ሲመጣ እየተንበረከኩ እንደ ሞተ ሰው ራሱን መቆጣጠር እንደማይችል ሰው እየሆንኩኝ እየሰገድኩ እሰግድልሃለሁ፣ አንተ ነህ ጌታዬ፣ ለአንተ ብቻ ነው የምሰግደው እያልኩኝ በጌታ ፊት ጌታን እንደ ግል አዳኝ አድርጌ ተቀበልኩኝ። እና ደጋግሜ ያልኩት ጌታዬ ነህ፣ አምላኬ ነህ፣ ጉልበቶቼ የሚሰግዱት ለአንተ ነው እያልኩኝ ሰላት እንደሚያደርግ ሰው በጌታዬ ፊት ሰገድኩኝ። ከዛ በኋላ ራሴን ያገኘሁት አልተኛሁም፣ ህልም አይደለም። ራሴን ያገኘሁት ሁል ጊዜ በየአመቱ ሶላት የምናደርግበት አዲስ አበባ ስቴዲየም መካከል ነው ራሴን ያገኘሁት። እና የቆምኩበት ቦታ እንደ የኔ ቦታ ብቻ ሲበቅል አየሁት። እኔን ብቻ ይዞ ከፍ ሲያደርገኝ አየሁ። እና እዛው በተንበረከክበት ነው በተንበረከኩበት ከዛው ክፍል ሳልወጣ እና እኔን ብቻ ይዞ ከፍ ሲል፣ እኔን ብቻ ይዞ ሲወጣ እና እዛ አካባቢ አይኖቼን ገልጬ ሳይ ቤተሰቦቼ አየኋቸው። እና ለቤተሰቦቼ እና እዛ አዲስ አበባ ስቴዲየም መካከል ይሰግዱ የነበሩ እማላቃቸው ሰዎች ከፍ ባለ ቦታ ላይ ራሴን አይቼው እነሱንም አይ ነበር። እና በትክክል ግን ቤተሰቦቼን አያቸው ነበር። እና ለነሱ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው እያልኩኝ ደጋግሜ ተናገርኩ። እና ነቃው። ስነቃ ራሴን ያገኘሁት እዛው ክፍሌ ውስጥ ነው። እና ራሴን ለማረጋጋት ሞከርኩኝ። እዛው ክፍሌ ውስጥ ያለችዋ ቦታ ላይ ተቀመጥኩኝ። እና ለመውጣት መዘጋጀት ጀመርኩ። ከክፍሌ ውስጥ ለመውጣት ስዘጋጅ የቆየሁት አልኩኝ እዚህ ቤት ውስጥ እየከፈተልኝ አለ። አቤት አቤት ይበቃም ያለ አቤት ለጋ እየሰራ ነው። ምን ፈልገሽ? በአዲሱ ፒሲ መስጠት 11